በብሉና በቀይ ሰው ጊፍት ይሰጥሃል። ኦኬ በዛ ጊፍት ያሸነፈ ወይ አንተ ታሸንፋለህ ወይ ያሸንፋል። ያሸነፈ ይቀጣል ማለት ነው። ኦኬ እዚህ ጋር ገብተሻል። አንቺ ስለገባሽ ኦፍ አድርጎታል። ስታፕ ከሆስት ነው የሚል ያለው ጎን ላይ ቀለበት ያለው ነገር። ኦኬ እናንተ ሀገር የለም እንግዲህ። እኔ እስከማውቀው የአቢን ማቃት የባል ቆንጆ እንዲያውም አይዋ የሚል ዘፈኗ እኔ ራሱ ሪፖስት አድርጌዋል። እኛንን ትልቅ ያደርግንላት ይታየላት ያችኛዋ እንዲያውም ባረሳ የ7 ሰከንድ ነው የ8 ሰከንድ ዘፈን ነበረች። በዛን የታወቀችው እኛ እስከምናውቀው ያወቃችኋት በዛ ዘፈን ነው አይደለም? አብዛኛዎቻችሁ በጣም የሚገርሙ መንደሬ እከኮች አይቻለሁ። በእርዳታ አላወኩኝም። እኔ እንደሰራች አላውቅም። ተግባባን። እርዳታ መስራቷን እኔ አላውቅም ነበረ። አለማወቅ እንዴት ነው? እኔ ክፉ አልተናገርኳት። እኔ የሰራሁትን ቪዲዮ ይሁ እንግዲህ እሷን እንደሰደብኳት እሷን ዝቅ እንዳረኳት ምናምን እኔ የሰራው ቪዲዮ እዚህ ጋር አለ። ግቡና ይኸው እኔ ቆይ አንቺማ ኦሮሞነትሽን በደንብ አሳይሻለሁ። ሰላም ቆይ እዚህ ጋር ይኸው እኔ የማውቀው ብዬ ነው የተናገርኩት። ሰላም የሰራው ቪዲዮ ነው። እንግዲህ አንድ ስድብ የለው። ክብሩ ይስፋ የእናትና የልጁ። እንግዲህ በዚህ በሁለት ታማቾች ላይ ሰሞኑን ደግሞ የተፈጠረ አጀንዳ አለ። አንድ ልጅ ይወጣና መማር የማራኪ የምትባል ልጅ እንትን የወሰደችው የእሷን ኮፒራይት አድርጋ ነው ወስዳ የታወቀችበት ምናምን እያለ ሲያወራ ሰማሁት እና ቁጭ ብለን ተከታተለን። ይሄ ነው ቪዲዮ። እኔ የምሰጠው አስተያየት አለ እንግዲህ መስማት እንግዲህ ምንድን ነው ብዙ ጊዜ አበሻ ስንባል ኮፒ ሊንክ እያደረጋችሁ የምንነጫነጨው ነገር አለ። እውነት ለመናገር ማራኪ ዩቲዩብ ላይ እንትን ላይ ሰይፉ ሾው ላይ ራሱ እንድቀርብ ያደረኩት እኔ ነኝ። እውነት ለመናገር ጠይቋል። ማራኪ አሪፍ ልጅ ናት፣ ግን ከዚህ ከፋሽኑ በዘለለ ያደረገችው ነገር የለም። የባህል ልብስን ታስተዋውቃለች፣ ትደንሳለች። ከዛ ውጭ የለም። የመማር ነገር ለየት ይህንን እንግዲህ እዚህ ጋር ነው። ናርዲንም ማምጣት ትችላለህ፣ ሌሎችንም ሴቶች አምጡ። በየባህል ልብሱ ይጨፍራሉ። የማራኪ ብቻ ሳይሆን የሌሎችም አለ። የመማር ለየት የሚያደርገው ምንድን ነው? ያንን የባህል ልብሷን ወደ ምንድን ነው አናዘር ትራንዚሽን አደረገችው። እርዳታ ቦታ ላይ፣ የቤተ ክርስቲያን ነገር ላይ፣ የሀገር ጉዳይ ላይ ምናምን መሳተፍ ጀመረ። ይሄ ነው እንግዲህ ይሄ ነው ማለት ነው። ስለዚህ ይሄን ነው አሁን በደንብ አድርጌ የምነግራቸው። እዚህ ጋር እሷ እርዳታ ለማስረት እንደሰራች አላቅም ማለት ነበረብኝ። የእኔ ስህተቱን በደንብ ነው የምነግራቸው። እርዳታ መስራቷን አላቅም ማለት ነበረብኝ። አብሶሉትሊ ሃይፋይ እንዴት ነች? እኔ ግን አልመሰለኝም። አላወኩም። የማላቀውን ነገር ይቅርታል ጠይቅ። ማንም ባናት ተዘግዘቅ። አላቅም በማቀው ነገር ላይ ብቻ ነው የምነግርህ። በማላቀው ነገር ላይ በግድ ከሆነ ተዘግዝቀ ሙት ማንህም እያልኩ ነው። እስቲ እሷ የኢንስታግራም አካውንቷን ምን እንደሆነ አላቅም፣ ላኩልኝ የኢንስታግራም አካውንቷን። እኔ ገብቼ ምን እንደተባባልን ምን አመስግናኝ እንደላከች እነግርላችኋለሁ። አሁን የለም። እኔ አይደል እንዴ ደውዬ ያገናኘውሽ? ለምን ተዋሻለሽ? እንደው አይሰቀጥጥሽም? ምን አስዋሸሽ? ደውለውልኝ ነበር እንዲህ ብለውልኝ። የት ተዋውቃችሁ? በየት በኩል? አይ ግን አንዳንድ ሰው ያሳዝናል፣ ለማይረባ ነገር ማለት ነው። እኔ እኮ በቲክታክ የምታወቅ ሰው አይደለሁ። በቲክታክ እናንተ ናቸው የመጣችሁት እንጂ አምናት። ቲክታክ ላይ ደግሞ ምንም እውቀት አይጠይቅም። ቲክታክ ላይ ለመታወቅ እውቀት የሚጠይቀው ነገር የለም። ትስናን ቲክታክ ላይ ማንም በርጫቃ መጥቶ የሚጫወት። በእርግጥ አንቺ ጨዋ ልጅ ነሽ፣ የምትሳደቢ ልጅ አይደለሽም። ፈታ የምትይ ነሽ። በባህል ልብስ በደንብ አድርገሽ የምትጫወች ልጅ ነሽ። ምንም ክፋት አላየውብሽም፣ አንድም ክፋት። አረንሲ እናተን ፍየሎቹ አሉ እንጂ መጣ
አማራዎቹን ለመከፋፈል ዮኒ ማኛ መጣ። የከፋፈለው ማን ነው? ሁለቱ አማራ አይደሉ እንዴ? የአብስራ አማራ ናት። ማናት? መማርም አማራ ናት። ምንድን ነው በአማራ የሚከፋፈለው? ፍየል የሚባል እካክ ፊቱን ማያሳይ ተደብቆ የሚንበጫረቅ በአማራ ጉዳይ ላይ ሁሌ ፈትፍቶ እኔ ጌታ ነኝ ይላል። እናት መስደብ ክብር ከሆነ ይመች። ልብ ካለ ፊትን ያሳይ። አንተ በጭባጫ እነሱ ምንም ያላሉትን ነገር አውክታችሁ የመጣችሁት እናንተ። በተለይ ኖቲስ ያረኩ በአማራ ጉዳይ ላይ 3 ሴቶች 2 ሴቶች 3 ሴት ነው 2 ሴት አይደለም 3 ሴቶች በአማራ ጉዳይ ለማቀሳሰር ይመጥቷሉ። አንደኛዋ ቤታዮ የምትባል እካክ ናት። ቤታዮ አማራ ናት? ኦሮሞ ናት? ለዝጋው ማስረጃ አይደል የምንፈልገው? ከራሷ አንደበት ምንድን ነው ያለችው? ምንም ማስመሰል እጅ ላይ ታቶ ጎንደር ስላልሽ ጎንደር አትገቢም። ጆሮሽን ይዤ በማስረጃ ነው። ቀረጹ ወደ አንድ የድሬዳዋ ሌላ ጉቺ የምትባል ጉርጥ ድሬዳዋ ናት። ከድሬዳዋ የመጡብን መርዞች አሉ። አማራንን ብለው በአማራ ሕዝብ ላይ ቁማር የሚጫወቱ። ሁለተኛዋ ጉርጧ ደግሞ ጉቺ የምትባል እከካለች። ሁለቱም የናይጄሪያ መጫወቻ ናቸው። ሶስተኛ ይሄ ጸጉሩን የሚቆጣጠር መኪና ላይ የሚያድረው የሚውለው ሆምለሱ የድሬዳዋ ልጅ ነው። ጸጉሩን ሲቆጥር እንደ ሴት ቅባት እየተቀባ እየከፈለ እየቋጨ የሚውል አለ ሴታ ሴት፣ እሱም ድሬ ነው። እነዚህ 3ቱ ከድሬ የመጡት አማራ ፖለቲካ ላይ ምን እንደሚያደርጉ ማየት ነው። የአማራን ህዝብ እንዴት አድርገው እንደሚጫወቱበት እዩ። ኦሮሞዎች ናቸው ግን በአማራ ሙድ ነው የሚጫወቱት። መረኖች ናቸው፣ ባለጌዎች ናቸው። በአማራ ጉዳይ ላይ መጥተው እኔ ሁለቱንም መወዳቸው ነው ያልኩት። አላቅም መስራቷን ስለማላቀው ነገር ይቅርታ አትጠይቅም። ማንም በአናቱ ይዘግዘቅ አልኩ። ያብስራ እኔ እርዳታ እንደሰራች አላቅም። እኔ ሳቃት ትደንሳለች። እኔ ሳቃት ጌም ተጫውተናል። አልዋሽም። በማላቀው ነገር ይቅርታ ተዘግዝቀሙት ድፍን እያልኩ ነው። ውሸት ምንም አይጠቅምም። ሌባ አጭበርባሪ በእኔ ላይ ጥላቻ ሲኖር እኔ አይሞቀኝ አይበርደኝ። ምንም መታነቅ ይችላል። አይሞቀኝ አይበርደኝም። ዋሽቼ ግን አይደለም። ሌላ ገንዘብ አብራ ስትዘርፍ አልነበር እንዴ? ከሄለን ወርቅዬ ጋር ሆነ ሙልጭ አርጋ የዮኒ ቶሮንቶን ስም አጥፍታ ሙልጭ አርጋ ቤታየው ገንዘብ ስትዘርፍ አልነበር? ሌቦች ናችሁ። ተባብራችሁ ነው የምትሰሩት። እውቀት የለም ግን የድሬ ህዝብ ወርቅ ነው። እነዚህ ግን በራሳቸው የማይተማመኑ በራሳቸው ብሔር የማይተማመኑ ሌቦች ናቸው። አልነበር እንዴ? ይቅርታ እንኳን አልተጠየቀም። ዮኒ ቶሮንቶ ቴዲ አዋሳ አዘጋጅቶ ነበረ። ኑና ተነጋገሩ የመጨረሻውን እንቋጨው ሲል ድራሽ ነው ያጠፉት። እሷና ጆከር አብረው ሲዘርፉ የነበሩ አብረው መዝረፍ ነው ስራቸው። ሌቦች ናቸው። እናቴ ኦሮሞ ናት እያለች ተናግራ ሸምጥታ ጎንደርን ታቱ ታደርጋለች። እውነተኛ አማራ ከሆነች አማራ ብላ ታቱ አታረግም ነበር እንዴ? አማራ አይከፋፍልም። ጎንደር ጎጃም ብሎ እጁ ላይ ታቶ አያረግም። ሌባ ለማስመሰል ለማጭበርበር የሚመጡት ሰዎች እንዳፈሩ ነው። አምጡ። እንደዚህ በአማራ ጉዳይን እንደዚህ ማስባል ትወዳላችሁ። 3 የድሬዳዋ ልጆች ተይዛችኋል። አሁን በአማራ ጉዳይ የምትፈተፈቱ 3። 4ተኛው ደግሞ ሆስፒታል ገብታ በጉልኮስ ነው ያለችው። ሰላም ነው የምትባለው መሰለኝ። አንድ የደቡብ ልጅ አለች። አማራ ነኝ ብላ በአባቴ ጎንደሬ ነኝ ብላ መጣች። በጎንደር ስም ትሸቅጣላችሁ እየመጣችሁ
ተሻቅጣላችሁ። ወሮ በላ ዱርዬ መረን። እስቲ እውነተኛ ጎንደሬ እናት የሚሰድብ አሳየኝ። እናት የሚሰድብ አባት የሚሰድብ ጎንደሬ አሳየኝ። መረኖች ናቸው። እኔ የማውቀው ጎንደሬ እነ ሰለሞን ቦጋለን ነው። እነ መማር አለባቸው ነው ጎንደር ማቀው። ተግባባን? ጎንደር ማቀው ሌሎችንም ልጠራል እችላለሁ። አባት እናት የሚሳደብ ጎንደር የለም። መረን ባለጌዎች ግን ምን ሲያደርጉ ነው የሚውሉት? እናት አባት ሲሰድቡ ነው ጎንደሬ ነን ጎጃሜ ነን። ና አታጭበርብሩ፣ አታጭበርብሩ። አማራን ያዋረዳችሁት እናንተ ናችሁ። አማራን እያስከበራችሁ አይደለም። የፖለቲካ እውቀት ከሌላችሁ አማራን ማስከበር አትችሉ። ድንጋይ የሆኑ ሰዎች አምጥታችሁ ፍየል ጠባቂ አምጥታ አሁን አማራን ፊቱን የማያሳይ አማራ ጀግና ነው። ፊቱን የሚደብቅ አማራ ያለ ብዬ አላስብም። ሞቱን ይመርጣል አማራ። አንድ ሁለት ጀግኖች አቤኔዘር ጀግናውና ናሁሰናይ አዲስ አበባ ድረስ ሲያንቀጠቅጡ የነበሩ ልጆች ናቸው። ተደብቀው አይደለም፣ ሽንት በሽንት ሆነው አይደለም፣ ፊት ደብቀው እናት ሲል የሚውል አይደለም። ጀግንነት በብቃት ነው። ጀግንነት በችሎታ ነው እንጂ ጀግንነት በመንበጫ ቤት ተደብቆ እናት እንዲቱን በማለት አይደለም። እና ተራ ሰዎች አማራን አስገምታችሁታል። ተራ ሰዎች አማራን አዋርዳችሁታል። ተራ ሰዎች ትልቅ ቦታ አማራ እንዳይደርስ አድርጋችሁታል። ነጋ ጠባ አማራን ለመከፋፈል የምትመጡ ናችሁ። ካያችሁ የአብስራና ብሎክ አርጋኛለች ብላ አወራች። እሱ ይነጋገሩ፣ አይመለከተኝም። አሁን መማር ብሎክ አርጋኛለች ብላ የአብስራ እየተናገረች አይመለከተኝም። ስለዛ ኢስኖማ ቢዝነስ እነሱ ይወጡት። ለምን ብሎክ ተደረገች፣ ለምን ተደራረጉ፣ እነሱ መልስ ይስጡበት። አልገባበትም። ባየሁት ነገር ግን እኔ መማር ብዙ ስራ ሰርታለች። ፌስቡኳን ገብታችሁ መማርን የማታውቋት ሰዎች ካላችሁ ፌስቡኳ ግቡ። ከድሮም ጀምሮ የባህል ልብስ ነበረ። የባህል ተወዛዋዥ ነበረች። በነገራችን ላይ መማር አለበት። የባህል ተወዛዋዥ ናት። እውነቴን ነው የምናገር። እመቤቴ ነበረች አልነበረችም? ገብታችሁ ማየት አትቅኑ። የአብ ስራ አገባች፣ ወለደች፣ ጠፋች። ለዛ ነው የመታወቁ አይቀርም። የአብ ስራ አገባች፣ ወለደች፣ ጠፋች እንጂ ብዙ ሰው ያያታል፣ ይከተላታል። እና እስካሁን ድረስ 600 ምናምን ሺህ ፎሎወር አላት። ማን ነው የጠላት? ማን ነው በክፉ ያነሳት? ማን ነው ክፉ ነሽ ያላት? መጥፎ ነሽ ማን ነው ያላት? ዜስ ኖበሪ ነበረች። ሞዴልም ነበረች። እንደገናም ደግሞ ባህል ተወዛዋዥ ነበረች መማር። አሁንም ደግሞ የባህል ልብሷን እየለበሰች ታስተዋውቃለች። ያብ ስራም እንደዛ አይነት የባህል ልብስ። ሌሎቻችሁስ የባህል ልብስ አድርጋችሁ ሴቶች አታደርጉም? ነገር የሚያነካከሱት አንዱ ከመኪና ወጣ፣ ከመኪና ያስወጣ አንተ እካክ ጉቶ ቀፋፊ። ደግሞ ምን ይላል? ሴቶች በጣም ነው ሊጀነጅኑኝ የሚፈልጉት፣ እኔ ግን ሬዲ አይደለሁም። እንዴ አንተ ጸጉርን ስትቋጠረዋል እንጂ እካክ ምን ይመስላል? ደግሞ ሰው መስለ ብታወራ ደስ ይለኝ ነበር። ብራ እካክ ነህ። ፈጣሪ ከመኪን ቁማርተኛ፣ ዓለም ያወቀ ቁማርተኛ አይደለ እንዴ? አንድ ብር ትይዛለህ እንዴ አንተ? ገንዘብን በሙላ በቁማር የጨረስክ እካክ። ተሙ ትራክ ስሩ ያዋጣል ብሎ ሲናገር እኮ ተሙን ለማሰደብ ያልሄድክበት መንገድ የለም። በለጠኝ ትላንትና መጣ ብለው ስንት ዓለም ውስጥ ገብቷል። ተሙ ቅናት መንፈስ አለባችሁ። አንዱ ሲታወቅ የአማራ ልጆችን እያያዛችሁ አንዱን ይዛችሁ አንዱን መጣል፣ የአማራ ልጅን አንዱን እያያዛችሁ አንዱን መጣል ለምዳችሁታል። ፖለቲካችሁ ሁለቱም የአማራ ልጆች እንዲያብቡ አይፈለግም። የት ተፈልጎ ያውቃል? የአማራ ልጆች ትልቅ እንዲደርሱ አይፈልግም። ያቢም አማራ ናት፣ መማርም አማራ ናት። እህታማቾች ናቸው። ቀናችሁ የምታብዱት የቶቹ ናችሁ? ድሬዳዋ ላይ የተቀመጣችሁ ጉዶች ሶስታችሁ የድሬዳዋ ሕዝብ ወርቅ ነው። እነዚህ እካኮች ግን ሶስቱ በአማራ ጉዳይ ውስጥ ገብተን ካልፈተፈተን ይላሉ። ቃል በቃል
ቃል በቃ እናቴ አሁን እናትሽን ልትክጃት ነው? ልትክጃት ነው ወይ? ኦሮሞ እናቴ ስለሆነች ብቻ ስልጣን ኦሮሞ ስለወጣ አላሽቃበትም። ገብቷችኋል? እናንተ ናችሁ አሽቃባጮች። ሲወጣ እኔ ኦሮሞነት እናቴ ስላለባት ኦሮሞ ነኝ እያልኩ እኮ አይደለም። ሰው በሰውነቱ እንጂ የምወደው እንጂ እኔ ኦሮሞ እናቴ ስለሆነች ብቻ ስልጣን ኦሮሞ ስለወጣ አላሽቃበትም። ገብቷችኋል? እናንተ ናችሁ አሽቃባጮች። ሲወጣ እንደዚህ ናቸው። ሌላም አመጣላችኋለሁ። የሀገር ቪዲዮውን አመጣላለሁ። ቆሻሻ ናቸው። በአማራ ፖለቲካ ላይ መጥተው በብልግናቸው በመንደሪነታቸው የሚታወቁ ናቸው። አንድ ደህና ነገር የላቸው። ኦሮምኛ በደንብ ማውራት ትችያለች። ኩማ ሲያወራሽ ደግሞ ይህን ይዘው እንዳይሰድቡኝ ነው ያልሽው አይደለ? እንደ አማራ ሆኖ ኦሮምኛ የሚናገር የለም እንዴ? ግጥም አድርጓለ። ኦሮሞን የሚጠላ አማራ የለም። እመቤቴ ምስክር፣ አማራ ኦሮሞን አይጠላም፣ ኦሮሞም አማራን አይጠላም። በመሀል ተደብቃችሁ የምታባሉት ነው የምታባሉት። አማራ መስላችሁ ኦሮሞ መስላችሁ የምታባሉ መርዞች ናቸው። አማራ ይሰለቸው። የአማራና ህዝብና የኦሮሞ ህዝብ ተስማምቶ እንዳይኖር መዥገር የሆናችሁ እናንተ ናችሁ። ሰበናፕ አንቺ ነሽ መዥገር። በአማራ ጉዳይ ላይ ገብተሽ መሀይም አንድ ፖለቲካ እውቀት የሌለሽ ኢዝና ወዝን ማትለየ አሜሪካ ተዘብዝፈሽ የውሸት ዶክመንት አምጥተሽ ዶክመንቱን ፊት ለፊት አሳይ። ዓመተ ምሕረቱ አሳይ። በ80 ዓመተ ምህረት ኤሌመንተሪ ጨረስኳል። የ43 ዓመት አርገሽ የሌላ ሰው ዶክመንት ይዘሽ መጣሽ የምታጭበረብር የካክ ነሽ። ዳዝ ፕሮብለም። ትልቁ ችግር ያ ነው። በአማራ ጉዳይ ላይ አንቺና ጆከር የምትባሉ መሀይም የስድብ ዲግሪ ያላችሁ እናት ልጆች የማይቀራችሁ እናንተ ናችሁ ስታባሉ የምትሉት። ኖባዲ ያስ መጣች አንድ ጉርጥ ጉቺ የምትባል ለጊፍት ሲሆን አማራ ነኝ አለች። ከዚህ በፊት ሮማን እኮ ቀጥቅጣታለች። ማንም ይጠይቅ። ሮማን በጌም አጠገቧ ደርሳ አታውቅም። ሮማን ነበር የምታሸንፍ። አማራ ጎንደር ስጠይቅ ቤተሰቦችን እንዲነን አሉኝ ትላለች። እቺ አካክ ችግራቸው ኦልዌይስ ያ ነው። ኦልዌይስ በአማራ መጠቀም የሚፈልግ መጣች። ሰላም የምትባል አሁን ሆስፒታል ነው ያለችው። እየማቀቀች ነው። ጎንደር እኔም ብላ መጣች። ለስድብ ሲሆን ጎንደር ይገባሉ። ምክንያቱም ጎጃሜ አይቀበልሽም፣ ወሎ አይቀበልሽም፣ ሸዋ አይቀበልም። ይሄ እከክ ነው። በእውቀት ነው የምትገቢ። ጎንደሮች አስተውሉ። የማንንም እከክ እያመጣችሁ ጎንደር አታርጉ። እውነቴን ነው የምለው። ምን የመሳሰል አፈር የመሰሉ ደግሞ ምን ነው ደህና ሰው ብታመጡ፣ በጉዲፈቻ ስትቀበሉ ደህና ሰው ተቀበሉ። እውነቴን ነው ማወራው። የውሸት ማንነት ይዛችሁ መጣችሁ። ቆሾ ቆምቦሬ። ስለዚህ በያቢና በእንትና መካከል ሊፈጠር የነበረው ብሎክ ያረገችሽ ለምንድን ነው? ተነጋገሩ። አይመለከተኝ ከመማር ጋር ለምን ብሎክ ያረገችሽ ይቅንታወቅ አይመለከተኝም። እኔ ወይ ዩቲዩብ ላይ ለካ ፖስት አድርገው ይሸቅሉብኛል። ሙዚቃ ላርግበት ነፍሴ